እኔ ነብዩ በዚች አጭር ጊዜ ውስጥ ሸክላ ጥብስ ታውቃላችሁ አይደል? እንደዛ በሚጠብስ ሁኔታ ውስጥ አልፌያለሁ፣ ግን ተስፋ ቆርጬ አላውቅም። ይሄ ነው የኔ ጠንካራ ጎን። ምንድነው ያንተ ካላችሁኝ የሚያደርግ የሚጠብስ ታውቃላችሁ አይደል? እንደዛ በጋሌ በሚያቃጥል ተስፋ በሚያስቆርጥ ሁኔታ ውስጥ ገብቼ አንድም ቀን ብዬ አላውቅም። ቢኮዝ ከኔ ጋር ያለው ከነሱ ጋር ካለው ይበልጣልና። አማኞች ሁልጊዜ አሸናፊዎች ለመሆን ከፈለጋችሁ ተስፋ አትቁረጡ። ለአገልጋዮች ብቻ አይደለም ይሄንን መልእክት የሚናገረው፣ ቢዝነስማኖች ካላችሁ ለእናንተም መልእክት አለኝ። 10 ጊዜ ልትከስር ትችላለህ፣ ተስፋ አትቁረጥ። በ11ኛው ትነሳለህ። 20 ጊዜ ልትከስር ትችላለህ፣ በ21ኛው ትነሳለህ። 5 ጊዜ ልትከስር ትችላለህ፣ በ6ኛው ሌላ ሰው ትሆናለህ። አጠገብ ያለውን ሰው ገፋ አድርገውና ተስፋ አትቁረጥ በል። እንደገና ድገሙልኝ። ሃሌሉያ ሃሌሉያ ሃሌሉያ። ተስፋ አትቁረጥ በሚለው ቃል ፎከስ አድርጌ የምናገርበት ምክንያት ስላለኝ ነው። አጋንንት የመጨረሻው ታርጌትና ግቡ ሰዎችን ተስፋ ማስቆረጥ ነው። ውጭ ብለህ እንድታለቅስ